ዓለም ለሶስት ሳምንታት ያህል በፍርሃት ስትጠብቀው የነበረው ያ አስፈሪ ቀን በመጨረሻ ሰዓት ደረሰም። በኢራን ሰማይ ላይ የሚታየው ጭስና የሚሰማው ፍንዳታም የምድራችንን የኃይል ሚዛን የሚቀይር አዲስ ምዕራፍን ከፍቷል። ከመሬት በታች በባህር ዳርቻ ተቆፍሮ የተሰራን የሚሳኤል ከተማ በ5000 ቶን ቦምብ ያወደመችው ዋሽንግተን አለፍ ብላ ደግሞ ኢራን ለክፉ ቀን የምትተማመንበት የኒውክሌር ጣቢያዋን በቦምብ አጋይታ እንዳልነበር ሆኖ ወደ አመድነት ወደ ታሪክነት ተቀይሯል። እስራኤልና አሜሪካም የኢራንን ወታደራዊ አመራሮች አንድ በአንድ እየለቀሙ በማደን ከጨረሱ በኋላ አሁን ደግሞ የሀገሪቱን የህልውና መሰረት የሆነውን የኒውክሌር መርሃ ግብር ጉሮሮም እየዘጉት ይገኛሉ። በቡሽር የኒውክሌር ማብለያ ላይ የተሰነዘረው ጥቃት በቀጥታም የቴህራንን ልብ የነካ ሲሆን በምላሹ ኢራን በመላው የፋርስ ባህረ ሰላጤ ላይ የሚገኙ የነዳጅ ማጣሪያዎችን ኢላማ ያደረገ ያጸፋ እርምጃም አውጃለችም። ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬትስ በመንቀጥቀጥ ላይ ናቸው። የዓለም ነዳጅ ዋጋም እየናረ ሲገኝ የሰው ልጆች ደህንነትም አደጋ ላይ ሊወድቅ የቀረው ጊዜ በጣም ጥቂት ነው። አሁን የምናቀርብላችሁ መረጃ የጦርነቱን መልክ የቀየሩ አስደንጋጭ ክስተቶችና በቀጣይ ሰዓታትም የሚጠበቁ አስፈሪ እርምጃዎችን ዝርዝር ይዘናል። የኢራን የኒውክሌር ጉሮሮ መዘጋት፣ የኢራን የኒውክሌር ጣቢያ መፈራረስ፣ ኢራን በቀሏም ፑቲን አስፈሪ የጥንቃቄ መልእክት፣ የዛሬው የዓለም ትንፋሹን ዋጥ አድርጎ በውሃ ያወራረደ ሊሰማቸው የሚችሉም ጉዳዮች ናቸው። እስከ መጨረሻው አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ትሰማላችሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱም። መካከለኛው ምስራቅ ሰማዩ ደም፣ ምድሩ ጭስና የመሰረተ ልማት ፍርስራሽ ሞልቶታል። የሶስተኛው ሳምንት የኢራንና እስራኤል አሜሪካ ጦርነት ሲገመገም የዛሬው አዳር ረፋድ ሁነቶች እጅግ አውዳሚ ደግሞ አስፈሪ ሆነው ተመዝግበዋል። ዓለም የምጽዋት ቀን ደረሰ ወይ እያለች በምትጨነቅበት በዚህ ሰዓትም የአሜሪካና እስራኤል ጥምር ኃይሎች አሁን ደግሞ የኢራንን የህልውና መሰረት የሆነውን የኒውክሌር ተቋማት ላይ ያነጣጠረም መጠነ ሰፊ ጥቃትን ሰነዘሩም። የኢራን የኒውክሌር መሰረተ ልማቶች፣ የምድር ውስጥ የሚሳኤል ከተሞች በአሜሪካ ቦምብ ጣይ ጀቶች እንዳልነበሩ ሆነዋል። በተለይም በቡሸር የኒውክሌር ማብለያ ስፍራና በፎርድ የሚገኙ የከርሰ ምድር የኒውክሌር መሰረተ ልማቶች ላይ የደረሰው ድብደባም የቴህራንን የ10 ዓመታት ልፋት ወደ ኋላም የጎተተ ሆኗል። ይህ ጥቃትም ቀደም ሲል ከነበሩት ጥቃቶች ለየት የሚያደርገው የኢራንን የኒውክሌር መርሃ ግብር ቢያንስ በ10 ዓመት ወደ ኋላ የጎተተውና የሀገሪቱን የቴክኖሎጂ አቅም ያፈራረሰ መሆኑ ነው ተብሏል። የቡሸር የኒውክሌር ጣቢያ በዓመታት ለኢራን ትልልቅ የፖለቲካና የሞራል ሽንፈት ሆነ። ይህ ተቋምም ኢራን ዘመናዊነትና የኃይል ነጻነት ተምሳሌት ተደርጎ የሚወሰድ በመሆኑ መፍረሱ በሀገሪቱ ከፍተኛ ድንጋጤን ፈጥሯል። አሜሪካና እስራኤል አንጻር ሲታይ ደግሞ ይህ እርምጃም ቀይ መስመር ተብሎ የሚታሰበውን የኢራን የኒውክሌር አቅም የማምከን ስትራቴጂካዊ ስኬት ነው። ኢራን ቀጠናዊ ጠላቶች በተለይም ለተቀናቃኖች የአረብ ሀገራትና ይህ ክስተት የኢራንን የበላይነት ስጋት የሚቀንስ ቢመስልም በሌላ በኩል ግን መላውን ቀጠና ወደማይነካ እሳት ውስጥ የከተተው ሆኗል። የኢራን የኒውክሌር መሰረተ ልማት መውደም የፖለቲካ ትርጉሙ አንድና አንድ ነው። እሱም ኢራን በአካባቢው ያላትን የኃይል ሚዛን አጥታ ለህልውናዋ የምትዋጋበት ደረጃ ላይ መድረሷን ያመላክታል። ይህንን የከፋ ሽንፈት ለመቀበል ያልፈለገችው ቴህራን አሁን የመጨረሻውን ቁማር ወደሚባለው አደገኛ እርምጃ ገብታለችም። በደረሰባት ከፍተኛ ብስጭትና ውርደት ምክንያት ኢራን አጸፋዊ እርምጃዋን በሳውዲ አረቢያና በኳታር በተባበሩት አረብ ኤሚሬት ላይ አነጣጥራለችም። በእነዚህ ሀገራት የሚገኙ የነዳጅ ማጣሪያዎችና የኃይል ማዕከላት በኢራን ድሮኖችና ሚሳኤሎች እየታመሱ ይገኛሉ። በወታደራዊ ግንባር ያለው ሁኔታ ደግሞ አሁን እጅግ አስጊ ሆኖም ቀጥሏል። የኢራን አብዮታዊ ዘብ ዛሬም ኦፕሬሽን እውነተኛው ቃል ኪዳን 4 ኦፕሬሽን ትሩ ፕሮሚስ 4 የተሰኘውን ዘመቻም በመጀመሩ ከ100 በላይ ባላስቲክ ሚሳኤሎችን ወደ ቴልአቪቭና መካከለኛው እስራኤል ተኩሷል። ይህ ጥቃትም የተሰነዘረው በቅርቡ የተገደሉት የኢራን ከፍተኛ የጸጥታ ባለስልጣናት አሊ ላርጃኒንና የደህንነት ሚኒስትሩ ኢስማኤል ሃቲቭን ለመበቀል መሆኑን አመላክቷል።
አስጠንቅቃለች። የአሜሪካ የስለላ ተቋማት የኢራን የኒውክሌር ማበልጸግ አቅም ቀደም ባሉት ጥቃቶች መዳከሙን ቢገልጹም አሁን ላይ ትኩረቱ ወደ ቡሽሄር ሲቪል የኒውክሌር ጣቢያና በኢስፋሃን ወደሚገኙ ጥልቅ ከመሬት በታች ያሉ ተቋማት መዞሩ ሁኔታው ይበልጥ ውስብስብ አድርጎታል። ሁለተኛው የኢራን ጦርነት እየተፋፋመ ባለበት በዚህ ወቅትም ዓለም አቀፍ ማህበረሰብ ግጭቱ ወደማይመለስ አጠቃላይ የፋርስ ባህረ ሰላጤ ጦርነት እንዳይቀየር ከፍተኛ ጥንቃቄ እንዲደረግ ጥሪ እያቀረበ ይገኛል። ኢራን የዓለምን የነዳጅ መስመር በመዝጋትና የአረብ ሀገራትን ኢኮኖሚ በሚያወድም ዓለም አቀፋዊ ጫና ለመፍጠር እየሞከረች ሲሆን ከዚህም በተጨማሪም በመካከለኛው ምስራቅ የሚገኙ የአሜሪካ ኤምባሲዎች በድጋሚ መቃጠልና መጠቃት መጀመራቸው ጦርነቱ ከመደበኛ ውጊያ አውጥቶ ወደ ሰፊ የሽብርና የግርግር ቀጠና መሸጋገሩን ያሳያል። በአሁኑ ሰዓትም ያለው ተጨባጭ ሁኔታ እንደሚያሳየው ኢራን በከፍተኛ ሁኔታ እየተሸነፈች መሆኑ ግልጽ እየሆነ መጥቷል። ወታደራዊ አመራሮቿ ተገለዋል፣ የኒውክሌር ተቋሞቿ ወድመዋል፣ እንዲሁም የኢኮኖሚ መሰረቷም እየፈራረሰ ይገኛል። ሆኖም ይህ ሽንፈትም ኢራንን የበለጠ አደገኛና ተስፋ የቆረጠች አድርጓታል። የተጎዳው አንበሳ የመጨረሻው ሙከራ እንደሚያደርገው ሁሉ ቴህራንም ያላትን የተተኳሽ ሚሳኤል አቅም ጠቀም እስራኤልና የአሜሪካን ጥቅም ለማጥቃት እየተንደረደረች ነው። ጦርነቱ አሁን የፍለፊት ውጊያ መሆኑ ቀርቶ መላውን መካከለኛ ምስራቅ ህዝብ ወደ ስደትና እልቂት የሚዳርግ ቀጠናዊ ቀውስ ሆኗል። ዓለም ትኩር ብላ እየተከታተለች ያለችው የኢራን ቀጣይ እርምጃም ምን ሊሆን ይችላል የሚለው ሲሆን የዛሬው ጥቃት ግን የኢራንን የኃያልነት ዘመን ማብቂያ ያበሰረም ይመስላል። በባሹርና በፎርድ የኒውክሌር ተቋማት ላይ የተሰነዘረው ጥቃትም የአሜሪካና የእስራኤል ቴክኖሎጂን በበላይነት በግልጽ ያሳየም ክስተት ነው። ወታደራዊ ባለሙያዎች እንደሚሉት ከሆነ እነዚህ እጅግ በግልጽ ጥበቃ የሚደረግላቸውና ከመሬት በታች የታነጹ የኒውክሌር ማዕከላት ማውደም የተቻለው በመሬት ውስጥ ዘልቀው በሚገቡ በንከር በስተር ቦምቦችና በራዳር የማይታወቁ ስቴልዝ ተዋጊ ጀቶች አማካኝነት ነው። ይህ የኢራንን የሩሲያ ሰራሽ የኤስ-400 የአየር መከላከያ ስርዓት ሙሉ በሙሉ ዋጋ ቢስ አድርጎታል። የኢራን የአየር ኃይል ለአጥቂዎች ክፍት መሆን መጀመሩም የቴህራን ወታደራዊ መዋቅር ለከፍተኛ ውድቀት ዳርጎታል። ይህ በእንዲህ እንዳለ እስራኤልና አሜሪካ በኢራን የኒውክሌር ጣቢያ ቡሽርና በነዳጅ ማጣሪያዎች ላይ በወሰዱት ጥቃት ሳቢያ ቴህራን የማይቀረውንና የከፋውን የበቀል እርምጃም ወስዳለች። ይህ የኢራን አጸፋ ጥቃትም በራሷ ግዛት ላይ ለደረሰባት ውድመት ምላሽ ለመስጠት የታለመ ቢሆንም ኢላማው ግን የእስራኤል ጦር ሰፈሮች ላይ ብቻ ሳይሆን የጎረቤት ሀገራት ግዙፍ የኤነርጂ ተቋማት መሆናቸውንም ቀውሱን ዓለም አቀፋዊ አድርጎታል። ኢራን በታሪኳ አይታው ማታውቀው ጥቃትን አስተናግዳለች። የእስራኤል አየር ኃይል በሰሜን ባህር እንዛል የሚገኘውን የባህር ኃይልና በተለይም ትልቁ ተፈጥሮ ጋዝ ክምችት ያለበትን የደቡብ ፓሪስ ሳውዝ ፓሪስ ጋዝ መሬትን መምታቷም የኢራንን ኢኮኖሚ የጀርባ አጥንት ቅርሽም አድርጎ ሰብሮታል። በተለይም በቡሸር የኒውክሌር ማከማቻ ላይ የተፈጸመው ጥቃት ኢራንን ወደ ለየለት ጦርነት እንድትገባ አድርጓታል። ፕሬዝዳንት መሱድ ፒዜሽኪያን ይህ ድርጊት መላውን ዓለም የሚውጥ ቁጥጥር የማይደረግበት መዘዝ ያስከትላል ሲሉ ያስጠነቀቁት በዚሁ በደረሰባቸው ከፍተኛ ኪሳራ ሲሆን ይኸው ማስጠንቀቂያ ታዳም ሳይውል ሳያድር በእስራኤልና በአረብ ሀገራት ላይ አርፏል። ኢራን በግዛቷ ላይ ለደረሰው ውድመት ምላሽ የሰጠችው በከፍተኛ ብስጭት እንደሆነ ድርጊቶቿ ሲያሳዩም በተለይ ረቡዕ ሌሊት በኳታር በሚገኘው በዓለም ግዙፍ በሆነው የራስ ላፊን የጋዝ ማቀነባበሪያ ላይ የፈጸመችው የሚሳኤልና የሮኬት ጥቃት በዓለም የነዳጅ ገበያ ላይ ድንጋጤን ፈጥሯል። ይህ ጥቃትም ኳታርን በእጅጉ ያስቆጣ ሲሆን ዶሃም ኢራን ወታደራዊና የደህንነት አታሼዎች ከሀገሪቱ እንዲወጡ አድርጋለች። በተመሳሳይ ሁኔታ በተባበሩት አረብ ኤሚሬት በሚገኘው የሀብሻን የጋዝ ተቋምና በሳውዲ አረቢያ የሚገኙ ሁለት ግዙፍ የነዳጅ ማጣሪያዎች የኢራን ሚሳኤሎች ሰለባ ሆነዋል። ሳውዲ አረቢያ በኢራን ላይ የነበረን ጥቃት እምነት ሙሉ በሙሉ ተነዷል ስትል
የቴህራን ድርጊት የቀጠናውን ሰላም ዳግም ወደማይመለስበት አዘቅት ውስጥ እየከተተው ነው። በዚህ ውጥረት መሃል የአሜሪካ ጦር ያሳየው እንቅስቃሴ አነጋጋሪም አስፈሪም ሆኗል። ቀደም ሲል ከኢራን ድንበር በቅርብ ርቀት 400 ኪሎ ሜትር ላይ የነበሩት ግዙፍ አውሮፕላን ተሸካሚ መርከቦች ዩኤስኤስ ጄራርድ ፎርድ እና ዩኤስኤስ አብርሃም ሊንከን ወደ ኋላ ማፈግፈጋቸው ተዘግቧል። በተለይ ዩኤስኤስ ጄራርድ ፎርድ ላይ በደረሰ የእሳት አደጋ ምክንያትም ወደ ግሪክ ሶዶቤይ እያቀና መሆኑ ተገልጿል። የቃጠሎ መንስኤ በግልጽ ባይታወቅም ከየመን የተተኮሰ መሳሪያ ወይም ውስጣዊ ብልሽት ሊሆን እንደሚችል የዘርፉ ምሁራን እየተነተኑ ነው። ፕሬዝዳንት ዶናልድ ትራምፕ በበኩላቸው በሁኔታው እጅግ ተቆጥተው የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ድርጅት ላይ ለምቦጫቸውን ጥለው አኩርፈዋል። ከዚህም ባሻገር አባላቱን ሞኞች ሲሉ የጠሩት ትራምፕ የብሪታንያውን ጠቅላይ ሚኒስትር ኪር ስታርመርን ታላቅ ስህተት ሰርተዋል ሲሉ ወቅሰዋል። ትራምፕ በኢራን ላይ የሚወሰደው እርምጃ ተጠናክሮ እንዲቀጥል ቢፈልጉም አቅማቸው ግን እየፈቀደ አይመስልም። ኢራን በኳታር ላይ ጥቃቷን ከቀጠለች የቴህራን የጋዝ ማከማቻዎች ከዚህ ቀደም ታይቶ በማይታመን መጠን እናጠፋለን ሲሉም ዝተዋል። አሁን ላይ መካከለኛው ምስራቅ በከፍተኛ የጦርነት አዙሪት ውስጥ ገብቶም ይገኛል። የኢራን የበቀል በትር እስራኤልን አልፎ የዓለም የኤነርጂ መገኛዎችን ኢላማ ማድረጉም ጦርነቱ በሁለቱ ሀገራት መካከል ብቻ ሳይሆን በመላው ዓለም ኢኮኖሚ ላይ ከፍተኛ ጉዳት የሚያደርስ መሆኑን አረጋግጧል። ኳታርና ሳውዲ አረቢያ ለኢራን ያላቸውን በር በመዝጋታቸው ደግሞ ለቀጠናዊ ዲፕሎማሲ ትልቅ ሽንፈት ነው እየተባለ ይገኛል። ኢራን በደረሰባት ውድመት የተነሳም የመጨረሻ ካርታዎቿን እየተጠቀመች መሆኑን እስራኤልም በበኩሏ የአሜሪካን ትዕዛዝ ሳትጠብቅ ራሷን ችላ እርምጃ መውሰዷም ሁኔታው ወደማይመለስበት ደረጃ መድረሱን ያሳያል እየተባለ ነው። የዓለም ማህበረሰብ ይህንን የእሳት ሰንሰለት ለማቆም ጣልቃ ካልገባ ፕሬዝዳንት ፔዝኪያኒ እንዳሉት መዘዙ መላውን ዓለም ሊውጥ ይችላል።